ሰላም ውዶቼ ወረቀ አነብ ልሰራ ያዘጋጀሁትን ላሳያችሁ። እንግዲህ ሁሉንም ከታተፈ ቃል ያደርጋለሁ። ይሄ ሩዝ መስሪ ይባላል። ሩዝ መስሪ ይሄ ወፍራም ሩዙ ማለት ነው። እዚህ ጋር ቲማቲም አለኝ፣ ሽንኩርት፣ ቀይ ሽንኩርት የተከተፈ አለ። እዚህ ጋር ናና ነው፣ ፍሬሽ ናና አለኝ፣ ሜንት ማለት ነው። ከዛ እዚህ ጋር ኩዝብራና በቅዱኒስ አለኝ፣ ፐርስሊና ኮሪንደር የምንለው ነው። ሁለቱን አንድ ላይ ደባልቄ ከትፌው ማለት ነው። እሱን አለ። ሁሉንም በእቃ እንደዚህ ካዘጋጀሁት በኋላ እቀምመዋለሁ ማለት ነው። ሳልሳ ነው እዚህ ጋር የጨመርኩት ቲማቲም ሳልሳ። እንግዲህ ወረቀ አነብ ያው ሁሉም ቤት የራሱ የሆነ አሰራር አለው። እኔ እንግዲህ በራሴ የምሰራው ነው የምነግራችሁ። እዚህ ጋር ድብስ ርማል ነው የጨመርኩት። ዋናው የወረቀ አነብ ዋና ቴስቱ ድብስ ርማልና እንትን ሎሚ ነው ያው። ከዛ እዚህ ጋር የወይራ ዘይት ጨመርኩኝ ማለት ነው። ዘይቷ ወይም የወይራ ዘይት፣ ጫው ትንሽ ጨመርኩ። ጫው ያው እያያችሁ እንዳይበዛ፣ ከሚበዛ ቢያንስ ይሻላል። ከዛ ዋናው እና ትልቁ ነገር ያው ሎሚ ነው። የሎሚ ጁሱን እንዲጨመርኩኝ። እንግዲህ እንደዚህ ሚክስ አድርጋችሁ ፍርጅም ማስቀመጥ ትችላላችሁ። ምሳሌ ነገ ለመጠቅለል ዛሬ ሰርታችሁ ማስቀመጥም ይቻላል። እንደውም ቶሎ ይበስላል። ጥሩ ነው፣ አሪፍ ነው የሚሆነው። ከዛ እዚህ ጋር ብላክ ፔፐር ነው የጨመርኩት፣ ፍልፍል አስዋት ማለት ነው እኛ ቆንዶ በርበሬ የምንለው። ከዛ እዚህ ጋር ግርፈ ፓውደር ነው፣ ይሄ የቀረፋ ፓውደር የለም፣ ሲናመን ፓውደር ማለት ነው። እሱን ነው የጨመርኩት። በጣም አሪፍ ነው፣ ቴስት ይሰጠዋል። እንግዲህ ዋና ነገሩን ካሳዩዋችሁ ይሄ መጠቅለሉ መቼም እንትና የለም ብዬ ነው። ያው ሙሉን አላሳያችሁም። ለወረቀ አነብ በምጠቀመውን ነገር ብቻ ነው እዚህ ጋር እያሳዩዋችሁ ያለሁት። እዚህ ጋር ሚክስ ባህራት ነው፣ ይሄ ከሁሉም ባህር ኩርኩም፣ ካሬ ምናምን ያሉት ባህራት የለም፣ እሱ ነው። እንግዲህ እናንተ እንደየቤታችሁ ቅመም መጨመር ትችላላችሁ። ቤታችሁ ውስጥ ያለውን ቤት ያፈራውን ቅመም መጨመር ትችላላችሁ ማለት ነው። ከዛ ሁሉንም አንድ ላይ እንደዚህ ሚክስ አደረገውና እኔ ያው ሰዓት ስላልነበረኝ 1 ሰዓት ነው ያስቀመጥኩት። ከዛ ጠቅልዬ ቀቀልኩት ማለት ነው። እኔ ስቀቅል ያው ሁላችሁ አንዳንድ ሰው ከስር ስጋ ያረጋል። እዚህ ቤት ግን ስጋ ስለማይወዱ ድንች ነው ማረገው። ከስርም ከላይም ድንች አረጋለሁ ስቀቅል ማለት ነው። ይሄ እንትን እንዳይልብኝም እንዳይፈታታብኝም ከስርም ድንች ደርድሬ ከላይም መጨረሻ ላይም ድንች ደረድርና ነው እንትን ብለው መቀቀለው። ሶሱ እንደዚህ ካዘጋጀ ነው በኋላ ወረቀ አነቡን ቢያንስ ለ1 ሰዓት ፍርጅ አደረኩት። ከዛ ይሄንን ወረቀ አነብ የምሰራበትን ሶስ ነው ማዘጋጀው እዚህ ጋር ማለት ነው። በሌላ እቃ ይሄናው እንደዚህ ከድኜ ፍርጅ አስቀመጥኩት አትሊስት ለ1 ሰዓት። እዚህ ጋር ደግሞ ውሃው ምንድነው ከጠቀለልኩት በኋላ ወረቀ አንዳንድ ልጆች ያው የማይገባችሁ ስላላችሁ ነው ሁሉንም ስለማላሳያችሁ ቪዲዮ ላይ ውሃው ለምንድነው የምን ሶስ ነው እንዳትሉ ነው። ይሄ ሶሱ ምንድነው ወረቀ አነቡን የምቀቅልበት ሶስ ማለት ነው። ወረቀ አነቡን እጠቀልላለሁ ከማን ነው ብረት ድስቴ ላይ ከስር ድንች አድርጌ ወረቀ አነቤን ካረኩ በኋላ ይሄንን ውሃ ጨምሬ ነው የምትምለው። ስለዚህ ውሃ አደረኩኝ እንደሚበቃኝ መጠኔ እንደመጠኑ ማለት ነው። እናንተም እንደ ወረቀ አነባችሁ ብዙ ከሆነ በዛ ያለ ውሃ ማለት ነው። ከዛ ቅድም እዛ ሩዙ ላይ የጨመርኩትን ነገር በሙሉ ነው የምጨምረው። በቃ ሌላ ምንም ነገር የለውም። ውሃ አደረኩኝ፣ ቲማቲም ሳልሳ ጨመርኩኝ፣ ሎሚ ጨመርኩኝ፣ ድብር ስርመል ትንሽ ጨምራለሁ፣ ዘይቱን፣ ቅመማ ቅመም የቅድሙን የጨመርኳቸውን እንዳለ ነው። በቃ ቅድም እዛ ጋር የተጠቀምኩትን ቅመማ ቅመም፣ ሎሚ፣ ድብር ስርመል ሁሉንም እዚህም ሶሱ ላይ ጨምራለሁ። ምክንያቱም ማብሰያው ስለሆነ ውሃው ቴስት ይሰጠዋል እሱ። አንዳንድ ሰው ቲማቲም ይጨምራል፣ እንደዛም ይጨመራል። እንደዚህ ነው የምጠቀልለው ወረቀ አነባይ